በእኔ ላይ ይሄን ያህል ጭካኔ ጨከንከው አንተ መላጣ ደደብ። ከዚህ በኋላ እኔ እናንተ አይጥና ድመት ነን። እኔ ነኝ ያንተ ጠላት፣ ማንም አይደለም። ይሄን ደግሞ ነግሬህ ነው፣ በፊት ለፊት ነው የማደርገው። አንተ ወንድ ነህ። እስቲ በአዲስ አበባ ኤርፖርት ተሳፍረክና እኔ አንተን ካልሰራውልክ ትፋብኝ። እኔ አንተን ካልሰራውልክ ማለት ነው። አንተ አረመኔ፣ አንተ ለማንም የማትሆን ሰው ነህ። እኔ እናንተ ግን እንገናኛለን፣ ያገኛለሁ። በእንደዚህ ልክ ነው አይደል? እኔ እንትን ያልከኝ ያው ጭራሽ እኔን በገንዘብ ልደልለኝ። እኔ እኮ የገንዘብ ሰው አይደለሁም። አንተ እኮ ሚስትህን ነው አሳልፌ እንድሰጥክ የለመንከኝ። ገንዘብ ሰጥሻለሁ ሚስቴን አሳልፌ ስጪኝ እኮ ነው ያልከው። አንተ አረመኔ። በጣም ጤና ይስጥልን የተከበራችሁ ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ወደ ሀገር ገብቻለሁ። አሁን ያለሁት አዲስ አበባ ኢትዮጵያ ነው። በጣም ይበርዳል። ድንገት ሙቀት ሀገር ስለነበርኩኝ ሳቋርጥ በጅቡቲ በኤደን የምትባል ሀገር ሳቋርጥ እዛ ኃይለኛ ሙቀት ነበረ እና ያ ይመስለኛል አሁን እዚህ ጋር ብርዱ እንዲሰማኝ የሆነው። ባለፈው ያው እንደተመለከታችሁት ፓስፖርቴን ሰይድ ወስዶታል። ፓስፖርቴን ሰይድ ከወሰደ በኋላ ያው ሱመያን አሳልፌ እንድሰጠው አድራሻዋን ያለችበትን ቦታ ሁሉ እንድሰጠው እንድነግረው፣ ከዛም በኋላ እንደዛ ካላደረኩኝ ፓስፖርቴን እንደማይሰጠኝ ነበረ ነገረኝ። ከዛም በኋላም ተገናኝተን ነበረ በአካል ምንም እንደማይሰጠኝ ነው አረጋግጦ በደንብ አስረግጦ የነገረኝ። እኔም ደግሞ ያንን ነገር አላደርግም፣ ሱመያ ያለችበትንም ነገር አልነግርህም፣ ያለችበትንም አካባቢ አላሳውቅህም ብዬው ያው እኔ ብዙም ሀገሪቷን አላቅም፣ ብዙም ቋንቋ አላቅም። እንደተመለከታችሁት በፖሊስ ብዙ ሰው ስለሚያውቅ በፖሊስ አስወስዶኛል። እኔ አላቅም በዚህ ደረጃ እንደዚህ ያደርጋል እንደዚህ ይሰራል ብዬ ስላላሰብኩኝ ስላልገመትኩኝ ነው መሰለኝ። እና አደን ገባው። አደን ከገባው በኋላ ብቻ በጣም ከባድ ነበር። በጣም ይከብዳል። በተለይ በባህሩ ስጓዝ በባህሩ ሲሄድ ያለው ነገር መሀል ላይ ስደርስ በጣም ጸሎት ነበር እያደረኩኝ የነበረው። ምክንያቱም ምንም ነገር አይታይም። ከላይ ሰማይ ከታች ውሃ ነው። በቃ ምንም የሚታይ ነገር የለም። እኔ እንደዚህ አይነት ነገር እንግዲህ ለመጀመሪያዬ ነው ይሄን ነገር ሳይና በጣም ያስፈራ ነበረ። በቃ በጣም ይጨንቅ ነበረ። በጣም ሁሉ እውነት አለቀስኩኝ። በጣም እግዚአብሔርን ተማጸንኩኝ። ለካስ የኛ ትክክለኛ ጸሎት የምንደርሰው የሆነ ነገር ሲደርስብን ነው። እንደዚህማ ብንጸልይ ኑሮ ሁሉ ብዬ እስከ ማለት ደረጃ ነበረ የደረስኩት። በቃ ባህሩ ላይ ግን በጣም ከባድ ሁኔታ ነበረ። ከዛ በኋላ ያለው ያው መታወቂያም ይዤ ነበረ። በዛም እያልኩኝ ያው የሆነ ሰው አገኘው ከኢትዮጵያ ከአዲስ አበባም ተደወለ። በሰው የጅቡቲንም ቦርደር አልፌ ብቻ እንደዛም ብሎ በመኪና ወደ ሀገር ገብቻለሁ። እግዚአብሔር ይመስገን። ከዚህ ስቃይ በኋላ ያው አሁን ያለሁት አዲስ አበባ ነው። ማንንም አላገኘሁም፣ ከማንም ጋር አልተገናኘሁም። እስቲ አሁን ሱመያ ጋር እደውልላታለሁ። ብቻ እኔ አሁን ያንን አላሰብኩም፣ እንደዛ አልነበረም። ምክንያቱም ሁለቱ ሊታረቁበት ሊስማሙ ጽድት ከሁሉም ከችግር ያሰብኩት ነገር ምንድነው? ትናንትና ሰይድ አጥፍቷል፣ ዛሬ ያጠፋል ወይም ደግሞ ስህተቶቹን ይደግማል ማለት አይደለም። በተለይ አንድ ሰው ተሳስቶ ድጋሚ ወደ ህይወት ሲገባ በጣም ጥሩ ሰው መልካም ሰው ይሆናል እና ከሁሉም ነገር ጽድት ብሎ
ትዳሩን እንዲመራ አብሮ በፍቅር ተሳስበው ልጆቻቸውን እንዲያሳድጉ ይህን ነገር ነው በጣም እየለፋው እስካሁን ድረስ ለዚህ ደረጃ ለዚህ ጉዳይ ነበረ ስጥር የነበረው። አንተ ግን ጭራሽ ሱመያን እኔ አሳልፌ እንድሰጥክ በገንዘብ ሁሉ ብዙ ነገር ስትለኝ ነበረ። ያንተ ገንዘብ እኮ ፍቅርን አይገዛልኝም ታውቃለህ። ግን ይሄንን ያንተ ገንዘብ አንተ ለኔ ገንዘብ ብትሰጠኝ እምነቴን አይገዛልኝም። ምን አይነት ሰው ነህ ግን አንተ በትዳርክ ይሄን ያህል ከዛም አልፎ በእኔ ላይ ይሄን ያህል ጭካኔ ጨከንከው አንተ መላጣ ደደብ። ከዚህ በኋላ እኔ እናንተ አይጥና ድመት ነን። እኔ ነኝ ያንተ ጠላት ማንም አይደለም። ይሄን ደግሞ ነግሬህ ነው በፊት ለፊት ነው የማደርገው። አንተ ወንድ ነህ። እስቲ በአዲስ አበባ ኤርፖርት ተሳፍረክና እኔ አንተን ካልሰራውልክ ትፋብኝ። እኔ አንተን ካልሰራውልክ ማለት ነው። አንተ አረመኔ፣ አንተ ለማንም የማትሆን ሰው ነህ። እኔ እናንተ ግን እንገናኛለን፣ ያገኛለሁ። በእንደዚህ ልክ ነው አይደለ? እኔ እንትን ያልከኝ ያው ጭራሽ እኔን በገንዘብ ልደልለኝ። እኔ እኮ የገንዘብ ሰው አይደለሁም። አንተ እኮ ሚስትህን ነው አሳልፌ እንድሰጥክ የለመንከኝ። ገንዘብ ሰጥሻለሁ ሚስቴን አሳልፌ ስጪኝ እኮ ነው ያልከው። አንተ አረመኔ። እስቲ እንደው ሌላውን ተወውና ይሄ በገንዘብ የሚያምነው አይምሮ ጭንቅላትን ቀይረው እስቲ ጥሩ ሰው ለመሞከር የሆነ ነገር እንዳይደረግ የሆነ ነገር ልክ ሊታወቅብህ ሲባል በገንዘብ የምታመልጠውን ነገር ተወው እንዴ። እስከ መቼ ነው እንደዚህ እያልክ ገንዘብህን እየዘራክ ሰው እንዳያቀብቅ? አሁን ደግሞ ጭራሽ ብለክ ልጅቷን የደበቅሽው አንቺ ነሽ። ኧረ እንደው አንተስ እንደው አይንክ ይፍሰስ፣ አይንህን ያፈሰው። እውነት አይንክን ፍስስ ያርገው። እውነት እንዴ እኔ ልጅቷን አሁን የት አውቂያት ነው ልጅቷን ስኔ የምደብቃት? ከመቼውስ ሂጄ ከመቼውስ አገር አውቄ ከመቼውስ ተዋውቂያት? ሰው ሁሉ እንዳንተ ተንኮለኛ ይመስላል። ሰው ሁሉ እንዳንተ ተንኮለኛ ይመስላል፣ ግን አይደለም። እኔ እንዳንተ ተንኮለኛ አንተን ይሄን ያህል ተንኮል በስማም እኔ እውነት አላየው። ድንገት እንደው ፊልም ላይ ካልሆነ በስተቀር ከመቼው አውቂያት? እኔ አካባቢ አውቃለሁ እንዴ? እኔ ሀገር አውቃለሁ እንዴ? እኔ ቋንቋ አውቃለሁ እንዴ? እኔ ሰው አውቃለሁ እንዴ? እኔ እኮ አላውቅም። ኧረ እንደው አንተ እንደው ምን አይነት እንደው ድንዙዝ ነገር ነክ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ተው እንጂ በቃ ሲተው ሁሉም ብር እየከፈልክ እንደው በዚህም በዛም ችግሮችን ማምለጫ እውነታው እንዳይጋለጥ መሸፋፈን። እውነት እኮ ተሸፍና አትቀርም እንዴ። ልጅ እኮ ነው የወለድከው፣ በሽታ እኮ አይደለም። ምን ሆነክ ነው በዚህ ደረጃ እንደው እንደዚህ መሆን? ኧረ በስመ አብ። አንተ እንደው ወዳጅና ጠላትን ለይ። በዛም ፖሊሶቹን ብታመጣ ለዛ ሁሉ ፖሊስ ከፍለክ ለዛ ሁሉ ፖሊስ መቼስ ማንም በነፃ ይመጣል? ምንም ቢያውቁ አንተ ፕሬዚዳንት ወይም ደግሞ የማነው ይሄ የእንትን ዘመድ አይደለም። እነዚህ የዛ ሀገር የፖሊሱ ወይም ደግሞ የመንግስቱ ዘመድ አይደለም። የሁሉ ፖሊስ እንደው ግልብጥ አድርገህ ይዘህ የመጣው መድኃኒዓለም ግልብጥ ያድርግህ። ይሄ ሁሉ ሰው እንደዛ ስታደርግ ለምን በገንዘብ ታምናለህ? እስቲ በገንዘብ የሚያምነውን አይምሮህን ቀይረው። ጥሩ ነገር አድርግበት። ጥሩ ነገር አደርጋለሁ ስትል አልነበረ? ጥሩ ነገር አድርግበት። ለማንኛውም እኔ እናንተ እንገናኝ። እኔ ብዙም አልልም። መቼስ እዛ ተቀብረህ አትቀርም። ትመጣታለህ አዲስ አበባ። አንተ በስነ ስርዓት በኤርፖርት ና አሳያለሁ። ከዚህ በኋላ እኔ እናንተ እንተያያለን። ግን በቃ በኤርፖርት ነው እሺ? በአዲስ አበባ ኤርፖርት ተሳፍረህ ክርስቲያን ተና በቃ። አሁንም ወንጀለኛ እንደሆንክ ታውቃለህ። ማስረጃ እኔ ፓስፖርቴን አንተ ላይ እንዳለ በህግ ነው የምጠይቅህ።
ካላነበብክ የምታነብ ከሆነ ከጀርባው ላይ ተጽፏል። የማንንም ያን ሰውን ፓስፖርት ይዛ ከተገኘ ካንተ ወንጀለኛ ነህ። እሺ እሱን አንብበው ማንበብ ከቻልክ። ስለዚህ ማስረጃ አለኝ እኔ ማለት ነው። እንግዲህ ያው ጌሙን እንጀምረዋለን። እሺ አንተ ብቻ በሰላም ና። አንተ ደንቆሮ ብቻ በሰላም ና። እሺ እንግዲህ ውድ ቤተሰቦቼ ሰላም ጠፋች ብላችሁ ያሰባችሁ የተጨነቃችሁ አይዞሽ ብላችሁ ከጎኔ ለነበራችሁ በአጠቃላይ የኔ መጥፋት ያሳሰባችሁ ያው እንደ እግዚአብሔር ፍቃድ ሀገር ላይ ገብቻለሁ። ሰላም ገብቻለሁ። ያው ሁሉንም ነግሬያቸዋለሁ፣ አሳውቂያቸዋለሁ። ከዚህ በኋላ ማሳውቃችሁ የሚሆን ነው። አላቅም እውነት አሁን ድረስ ቤቴ ነኝ ያለሁት እና ቤቴም ስሆን በጣም እየተሰማኝ ያለው የሆነ በጣም የሚያስፈራ ስሜት እስካሁን ድረስ አልለቀቀኝም ያለው ሁኔታ እና ይሄን ይመስላል። በጣም አመሰግናለሁ። በጣም አመሰግናለሁ። ድጋሚ ከሰው ጋር እንኳን እንዳልገናኝ ለሰው እንኳን ያለውበት ቦታ እንደዚህ ነው ብዬ ለመናገር እንዳላስረዳ እንዳልናገር ሲም ካርዴን አውጥቶታል። ሲም ካርዴን አውጥቶታል። አጋጣሚ ስልኬን ሲሰጠኝ ልደውል ስል ሲም ካርዴን ወስዶታል። ሲም ካርድ ደግሞ በተአምር ማንነታችሁን የሚገልጽ መታወቂያም ሆነ ወይ የሆነ ነገር ከሌለ ሊወጣ አይችልም። በምንስ ሁኔታ ከማንስ ጋር ልገናኝ? ዋትስአፔን አጥፍቶ ቴሌግራሜን አጥፍቶ ኧረ ግን እኔ አላቅም ምን ብዬ ከምን እንደምጀምር አላቅም እና በመሃል ዋትስአፔንም ላሰራ ለእንትን ልፈለኩኝና ለሱመያም ልነግራት አሰብኩኝ። ያው እሷንስ ማስጨነቅ አይደለም የሚሆንብኝ። ምንድነው የማደርገው? ምን ልታረግ ትችላለች ሱመያስ? እኔ ለሱመያ እንደዚሁኝ ያለው በባህር ስላት ያኔ ለእሷ እኔ ስጠነቀቅላትና ስፈራ እንደነበረ የምታውቀው ነገር ነው እና አሁን እኔ እንደዚህ ብዬ ብላት እሷን ማስጨነቅ ነው የሚሆነው። ብቻ እንደዛ ያንን ነገር አሳልፌ ያንን ነገር ችዬ ገብቻለሁ። በዛ ደረጃ ስላልሳልኩት ነው መሰለኝ በጣም እውነት ለመናገር ፈርቻለሁ። በጣምም አስፈርቶኛል። እንደዚህ ያደርጋል ብዬ ሰይድን አላስበውም። ያደርጋልን ብዬ አልጠብቀውም ነበር። ፍጹም የተለየ ሰው፣ የማውቀው ሰው ሳይሆን የማላውቀው ሰው ከሱ ይሄን ያህል ነገር ያደርጋል እንደዚያ ይፈጥራል ብዬ አላሰብኩም ነበረ። በወቅቱም ያው ሀዋም ይቅርታ ጠይቃኛለች። ድጋሜ እሷን ስም ለማንሳት ሳይሆን እሷን አምኜ ነበረ እዛ ቦታ ላይ የሄድኩት ያ ነገር የተፈጸመው ያም ነገር የሆነው። ከዛም በኋላም ደግሜ ሀዋን ማመን አልቻልኩም። ወደ አደን ስገባ በባህር ቁርጬ ስነሳ ራሴ ነኝ የወሰንኩት። ለሷም አልነገርኳትም፣ ሀዋንም አላማከርኳትም፣ እንደዚህ ነው ብዬ የማልጠየቅኳትም። ምክንያቱም በቃ ያኔ ያን ነገር ይቅርታን ብላ ብትለኝም እኔ ግን ውስጥ የፈራ ምክንያቱም ያው ድጋሚ ሌላ ነገር ሊፈጠር ይችላል ብዬ ያው ሰው አይደለው ይፈጠራል ብዬ ስላሰብኩኝ እሷንም ሳልነግራት ተነስቼ ወደ አደን ገባው። አደን ግን ምንም አይነት ማስረጃ የሌለው ሰው መግባት አይችልም እና እግዚአብሔር ይመስገን በመንገድ ላይም አንዳንድ ነገር ቢያጋጥመኝም አጋጣሚ ፓስፖርቶቼ
ፓስፖርቴን ፎቶ አንስቼው ነበረ እና በሱ ፎቶኮፒ አድርጌ ባካችሁን ጠፍቶብኝ ነው ምናምን በማለት ያው ብዙም ጭካኔ የላቸውም የመኔዎች። እኔ በጣም መልካም ሀገር ነው፣ ሰዎቹ መልካም ሰዎች ናቸው። ብቻ በዛ ወደ አደን እንድገባ ቻልኩኝ። አደን ደግሞ ከገባው በኋላ ብቻ ከባድ ነው። ደረጃ ስላልሳልኩት ነው መሰለኝ በጣም እውነት ለመናገር ፈርቻለሁ። በጣምም አስፈርቶኛል። እንደዚህ ያደርጋል ብዬ ሰይድን አላስበውም። ያደርጋልን ብዬ አልጠብቀውም ነበር። ፍጹም የተለየ ሰው፣ የማውቀው ሰው ሳይሆን የማላውቀው ሰው ከሱ ይሄን ያህል ነገር ያደርጋል እንደዚያ ይፈጥራል ብዬ አላሰብኩም ነበረ። በወቅቱም ያው ሀዋም ይቅርታ ጠይቃኛለች። ድጋሜ እሷን ስም ለማንሳት ሳይሆን እሷን አምኜ ነበረ እዛ ቦታ ላይ የሄድኩት፣ ያ ነገር የሚተፈጸመው ያም ነገር የሆነው። ከዛም በኋላም ደግሜ ሀዋን ማመን አልቻልኩም። ወደ አደን ስገባ በባህር ቁርጬ ስነሳ ራሴ ነኝ የወሰንኩት። ለሷም አልነገርኳትም፣ ሀዋንም አላማከርኳትም፣ እንደዚህ ነው ብዬ አልጠየቅኳትም። ምክንያቱም በቃ ያኔ ያን ነገር ይቅርታን ብላ ብትለኝም እኔ ግን ውስጥ የፈራ፣ ምክንያቱም ያው ድጋሚ ሌላ ነገር ሊፈጠር ይችላል ብዬ ያው ሰው አይደለው ይፈጠራል ብዬ ስላሰብኩኝ እሷንም ሳልነግራት ተነስቼ ወደ አደን ገባው። አደን ግን ምንም አይነት ማስረጃ የሌለው ሰው መግባት አይችልም እና እግዚአብሔር ይመስገን በመንገድ ላይም አንዳንድ ነገር ቢያጋጥመኝም አጋጣሚ ፓስፖርቴን ፎቶ አንስቼው ነበረ እና በሱ ፎቶኮፒ አድርጌ ባካችሁን ጠፍቶብኝ ነው ምናምን በማለት ያው ብዙም ጭካኔ የላቸውም የመኔዎች። እኔ በጣም መልካም ሀገር ነው፣ ሰዎቹ መልካም ሰዎች ናቸው። ብቻ በዛ ወደ አደን እንድገባ ቻልኩኝ። አደን ደግሞ ከገባው በኋላ ብቻ ከባድ ነው።